ኢቢኤስ እና ቅጥረኞቹ ጋዜጠኞች። ይህ የምታዩት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ስማ ዮናስ፣ ኢቢኤስ ፕሬዝዳንት ኒክሰንን ታውቀዋለህ? ለሰባዊነት ያልታመነ ለሙያ ስነ ምግባር ይታመናል ማለት ዘበት ነው። እነዚህ ሆዳደር ጋዜጠኞች በሰው ሀገር ላይ ሄደው የፈጀ አንድ ፕሮግራም አቅርበዋል። በፕሮግራሙ ላይ ኢትዮጵያ ዜግነት ያላቸው ጋዜጠኞች ተሳታፊ ናቸው። ፕሮግራሙ የእስራኤል መንግስት አፍሪካ በመስራታቸው ጋዜጠኛ እንዴት ይሄንን ያደርጋል የሚል ተቃውሞ አይቼ ስቄ ነው ይሄን ቪዲዮ የሰራሁት። እንዴት ነው ከኢትዮጵያውያኖች ጥሩ በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምጽ ለሌላቸው ድምጽ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ኢቢኤስ እና ቅጥረኞቹ ጋዜጠኞች። ይህ የምታዩት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ይህ ድርጊቱን ብዙዎችን አስገርሟልም አስደንቋልም። ምንም ሊያስገርመንም ሊያስደንቀንም አይገባም። ከዛሬ 2 ዓመት በፊት ኢቢኤስ ላይ ስለ ፍልስጤምና እስራኤል በተዘገበው ዘገባ መሰረት ሁሉም ሙስሊም ኢቢኤስን አንፎሎ እንዲያደርግና ተናግሬ ነበር። የኢቢኤስ አጀንዳ ምን እንደሆነ ከዛሬ 2 ዓመት በፊት ተረተኗል። በጣም ግን ሊገርመን የሚገባው ነገር እነዚህ ሁለቱ ጋዜጠኞች ናቸው፣ ስሞን ደረጀና ነጻነት ላቀው። እስከዛሬ ድረስ ስለ ፍልስጤማውያንና እስራኤል በምንዘግባቸው ዘገባዎች ላይ አብዛኞቹ ሙስሊም ያልሆኑ ሰዎች እስራኤልን በመደገፍ ብዙ ነገር ሲናገሩና ሲሳደቡ ነበር። ምንም እንኳን እስራኤል ክርስቲያኖችን ባትደግፍም ክርስቲያን ስታይ ምራቃቸውን ብተፋባቸውም ከሙስሊም ጥላቻ የተነሳ እስራኤልን ሲደግፉና በፍልስጤማውያን ሞት ሲደሰቱ ተመልክተናል። እነዚህ ሁለቱ ጋዜጠኞች ግን እጅግ በጣም በሚያስደንቅ ሁኔታ ሰብአዊነትን አስመልክተናል። ክብር ይገባቸዋል። ለሰባዊነት ያልታመነ ለሙያ ስነ ምግባር ይታመናል ማለት ዘበት ነው። እነዚህ ሆዳደር ጋዜጠኞች በሰው ሀገር ላይ ሄደው በፍልስጤም ህፃናት ስጋ ሆዳቸውን ሞልተው መጥተዋል። ያ ብቻ አልበቃም። የእስራኤልን ፕሮፓጋንዳ ማራገባቸው ብቻ ሳይሆን ያ ሁሉ ጭፍጨፋ የተደረገው እስራኤል ራሷን ለመከላከል የወሰደችው እርምጃ ነው ብለውም እጅግ አስነዋሪ ምስክርነትን ሰጥተዋል። ስለኛዎቹ ሆዳደሮች እንተውና ከነሱ ጋር ተመሳሳይ ስራ የሰሩ የደቡብ አፍሪካ ጋዜጠኞች ሄደው ከተመለሱ በኋላ ሆዳቸው ሞልተው እንደነዚህ መታወፋቸውን ከከፈቱ በኋላ ትልቅ ተቃውሞ የገጠማቸውና ትልቅ እርምጃ ሊወሰድባቸው የነበረ ሲሆን በተደጋጋሚ 3 ዘገባዎች ላይ ይቅርታን ቢጠይቁም እስካሁን ግን ህዝቡ ይቅርታን አላረገላቸው። የደቡብ አፍሪካን እንተውና የሞሮኮቹም እንደዚህ ሆዳደሮች የተወሰኑ ሰዎች ሄደው የነሱን ፕሮፓጋንዳ ለማራገብ ተሳትፎ ነበረ። እጅግ ትልቅ ቁጣን ተቀስቅሶባቸው እነሱ መግቢያ ጠፍቷቸው ነበረ። የኛዎቹ ግን ስለ ቅድስት ሀገር ያወራሉ፣ ስለ ሰባዊነት ያወራሉ። በየሳምንቱ ቅዳሜና እሁድ ቲቪ ላይ የቀረቡ የሆነ ምስኪን ሰዎች ለድራማ ያመጧቸዋል፣ አብረው ያለቅሳሉ። ያ ሁሉ ድራማ አልበቃ ብለው አሁን ግን በንጹሃን በዛ ሁሉ ህዝቦች ላይ እየነገዱ ይገኛሉ። ለሆዳቸውም አድረዋል፣ ህሊናቸውን ደግሞ ሽጠዋል። እኛ ህዝቦች ነን፣ እነሱ ደግሞ ጋዜጠኞች። ስለዚህ ሁኔታውን አይተን የምንመለስበት ይሆናል። ሐሳባችሁን ሁላችሁም ኮሜንት ላይ አስቀምጡ። በደንብ ግን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የኢቢኤሱ ዮናስ ከበደ ነበር። ዮናስ ስለ እስራኤል ቆይታው ይነግረናል፣ እንዴት እንደነበር እንዴት እንዳሳለፈው። ዮናስ ስልክ መስመራችን ላይ ይገኛል። ጤና ይስጥልን ጋዜጠኛ ዮናስ ከበደ፣ እንደምን አለ? እግዚአብሔር ይመስገን። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? እግዚአብሔር ይመስገን ሻሎም። እኛም ሰላምታችን ይድረሳችሁ እዚህ ኢየሩሳሌም። እናመሰግናለን በጣም። አዎ ዮናስ፣ እንግዲህ ሰሞኑን የጋዜጠኞች የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው ዛሬ 3ኛ ቀኔ ነው፣ ግን በቃ ገና ካሁኑ ናፈቀች። እንግዲህ ደግሞ እስራኤልን 2 ዓመት ሙሉ ወጥሮ ያዛት ጦርነት ነበር። ያው እስራኤል ያለ መነጋገሪያ ናት። አሁን በጦርነቱ ደግሞ በተለይ ብዙ ነገር ይባላልና እንደው በአካል ስታዩት በውጭ ሰሙት ከነበረውና ነበረው ግንዛቤ አንፃር እዚህ ገብታችሁ ስታዩት የጦርነቱ ሁኔታስ እንደው ምን ይመስል ነበር? እንዴት ተረዳችሁት ያለውን ተጨባጭ ሁኔታ?
ታንክ ዩ። ያው የጋዛ ቦርደርን ጉብኝት አድርገን ነበር። በጣም በቅርብ ርቀት ነው ጋዛ ነው የሚናት። እንግዲህ በሁለቱ መካከል ያለው የእግረ መንገድ ለመመልከት ችለናል። እንደ ሰው ነው እንደ ሀገር እንደ ዜጋ ምናምን ብቻ ሳይሆን ሰው በሚለው ስሜት ብቻውን ብታየው ያማል። ያላምን ሰሚ ነገር የምታየው ነገር በፎቶግራፍም በቪዲዮም እንደገና የቆሙ ሐውልቶችም በተለይ ደግሞ እንደዚህ በጦርነት ምክንያት ጉዳት የደረሰባቸውን ቤተሰቦችንና አካባቢዎችን በተጨባጭ አይተናልና ያማል። እንደ ሰው ያንድም ሰው ነፍስ ቢሆን ዋጋ አለው። በአምላክ ፊት ሁላችን እኩል ስለሆነና ጦርነት የሚያመጣውን ጠባሳ ከመንገድ አይተናል። እኛ እንግዲህ ጦርነትን ያው ማህበረ ከተማ ስለሆነ ምንኖረው እኛ እዚህ እንዳጋጣሚ የጦርነት ድምፁንም ብዙ የመስማት አጋጣሚ የለም። ኦፍ ኮርስ የጦርነት ድምጽ የሚያጓጓ ሆኖ አይደለም፣ ግን ሄኑ ሞር የሚሰማሽ አንድ ነገር በአካል ስታየው ነው፣ በቦታው ስትገኝ ነው፣ በአውዱ ስትሆኝ ነው ሄኑ በደንብ የሚሰማሽና የሰው ልጅ በዚህ ደረጃ መሆን የለበትም። በሳይንስና ቴክኖሎጂ ከፍ ስንል ግን ይሄም ትልቁ ዳባ እውነት ነው። እንደው ከኛ ማህበረሰብ እስከ ኢትዮጵያ ቤተ እስራኤላውያን ጋር የተገናኛችሁበት አጋጣሚ ነበር? አዎ አጭር ጊዜ ነው። አንዱ ግን በጣም ይቅርታ መጠየቅ ፈልገው ለእናንተም ለአድማጮችም በተለይ አበበ መለሰን ሊያገኙ ብዙ ሞክሮ ነበረ። ኢትዮጵያ እስራኤል ኤምባሲ ገና ከዚህ ተነግሮ ነበር። እናንተ ጋር ደግሞ ስንዳ ተፈረፈን። ይሄ ፕሮክሲሚቲ የሚባል ነገር አለ። የቋንቋው ቅርበቱ ራሱ እናንተ ቤተ እስራኤላውያን ስለናንተ መዳረሻ ነው የምትመስለው ኢየሩሳሌም። ይሄ መባረክ ነው በሀገር። ከዛ ውጭ ደግሞ ቀል ያለ ላይፍ ነው ሰው የሚኖረው። ይሄ ካለባበሱ ጀምሮ ነው ያየሁት ነው እንግዲህ የምነግርሽ። ሲምፕሊሲቲ ያለው ይሄ በጣም ጃንክ የሆነ ነገር፣ በጣም ፎርማል የሆነ ነገር ሆነ አይተናል። ያ ትልልቅ ውሳኔዎች የሚወሰኑበት ፓርላማ መጎብኘታችን ለኛ ትልቅ ነገር ነው። ከዛ እስራኤልና የኢትዮጵያ ጋዜጠኞች አልጀዚራ ወራትን የፈጀ አንድ ፕሮግራም አቅርበዋል። በፕሮግራሙ ላይ ኢትዮጵያ ዜግነት ያላቸው ጋዜጠኞች ተሳታፊ ናቸው። ፕሮግራሙ የእስራኤል መንግስት አፍሪካዊ ጋዜጠኞችን በገንዘብና ጥቅማ አታሎ የፍልስጤሙን ጦርነት ወገንተኛ ሆነው እንዲዘግቡ አድርጓል የሚል ትችትን ከብዙ ትንታኔ ጋር አቅርቧል። በዚህ ፕሮግራም ውስጥ ከተጠቀሱ ጋዜጠኞች መሃል የኢቢኤሱ ዮናስና ሌሎች ዝነኛ ጋዜጠኞች ይገኙበታል። ፕሮግራሙን ከአልጀዚራ ጋር በጋራ እንደሰራ የሚጠቅሰው ጋዜጠኛ ዘካሪያስ ዘላለም በግል የማህበራዊ ሚዲያ ገጹ ስለ ጉዳዩ እንዲህ ይላል። የእስራኤል መንግስት በአሜሪካና በአውሮፓ ባሉት ወጣቶች ተስፋ የቆረጠ ይመስላል። ትኩረቱን ወደ አፍሪካ ዙሯል። ከ2024 ጀምሮ የእስራኤል መንግስት ከተለያዩ የአፍሪካ ሀገራት ጋዜጠኛ እየመረጠ ሙሉ ወጪያቸውን በመሸፈን ወደ እስራኤል ያመጣቸዋል። በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዝናኛዎች፣ ታሪካዊ ሃይማኖት ስፍራዎችን እንደገና ደግሞ በኦክቶበር 7 የሐማስ ጥቃት የተፈጸመበት ስፍራንም ያስጎበኟቸዋል። የእስራኤል መንግስት ከጋዜጠኞች የሚጠይቀው አንድን ነገር ብቻ ነው፣ የእስራኤል መንግስቱ እውነት ብሎ የሚያምነውን እንዲዘግቡ። እስካሁን ድረስ ከተመላሽ ጋዜጠኞች ተዘጋጅተው የሚቀርቡ ሪፖርቶች በሙሉ ለእስራኤል አድሏዊነት የሚያሳዩ፣ የፍልስጤም ህዝብ መጨፍጨፍ የሚያደባብሱና የእስራኤል ሰራዊት የወሰደው እርምጃ ራስን ለመከላከል እንደተደረገ አድርገው ነው የሚቀርቡት። ከኢትዮጵያ ጨምሮ ከሴኔጋል፣ ሞሮኮ፣ ካሜሩን፣ ሩዋንዳ፣ ኬንያ እና ደቡብ አፍሪካ ሁሉ ሳይቀሩ የተጓዙ አሉ። የእስራኤል መንግስት ከሀገር ያለውን ሁኔታ እያጠና ነው ሰውን መልምሎ የሚልከው። ለምሳሌ ከኢትዮጵያ ጋዜጠኝነት መርህ የማያከብሩ ባለሙያዎችን አፈላልጎ መላክ ቀላል ሆነላቸው። በኬንያ እጅግ ጠንካራ የፕሬስ ባህል ያለበት ሀገር በመሆኑ ጋዜጠኞችን አፈላልጎ መላክ አልቻሉም። ከኬንያ ተመልምለው የተላኩት ቲክቶከርና የክርስቲያን መዝሙር ዘማሪም ብቻ ነው። ከሞሮኮና ከደቡብ አፍሪካ የተላኩት ጋዜጠኞች ወደ ሀገራቸው ሲመለሱ ከሙያ ባልደረቦቻቸው ከባድ ተቃውሞ ስለገጠማቸው የረባ ሪፖርት ማቅረብ ተሳናቸው። 3 የደቡብ አፍሪካ ጋዜጦች ከእስራኤል ባቀረቡ ዘገባ በኋላ ይቅርታ መልእክት በየሪፖርቶቻቸው ለማቅረብ ተገደዱ። ከሞሮኮ ሁለተኛ ጉዞ ለማዘጋጀት ታስበው ጋዜጠኛ ባለመገኘቱ ባህላዊ ዘፋኝና ተወዛዋዦች ናቸው ሄዱት። አሳፋሪ የሆነበት ምክንያት አንዱ እሱ ነው። በሌሎች አፍሪካ ሀገራት በምሁሮች በጋዜጠኞችና በሰፊው ማህበረሰብ የህዝብን ቁጣ የቀሰቀሰ ሆነው እኛ ሀገር ምንም አለመባሉ ነው። የአፍሪካ ህብረት መቀመጫ ሀገር ሆነን ለሌላው አርአያንን እያለን የምንፎክር። ወደ እስራኤል የተጓዙት የኢትዮጵያ ሚዲያ ተቋማት የትኞቹ ናቸው? ወደ እስራኤል ያመሩት ኢትዮጵያ ሚዲያ ስብስብ ሲዘረዘር አዲስ አድማስ ጋዜጣ፣ አሃዱ ራዲዮ፣ ኤንቢሲ፣ ኦቤኤን፣ አሚኮ፣ ኢቢኤስ፣ አርትስ ቲቪ፣ ቁም ነገር መጽሔት፣ እግረኛው ሚዲያና ትንሽ ስም ያለው የዘ ሪፖርተር ጋዜጣ ሁሉ ሳይቀር ነው በህዳር ወር አንድ ሳምንትን በቴል አቪቭ በኢየሩሳሌምና ሌሎች ቦታዎች ያሳለፉት። በአጠቃላይ ከነዚህ ተቋማት 20 ባለሙያዎች ናቸው የተጓዙት። ዘካሪያስ ዘላለም በረጅም የትንታኔ ጽሑፉ ኢትዮጵያውያን ጋዜጠኞች በጥቅም ተታለው ዓለም የሚያውቀውን እውነታ አዛብተው መጻፋቸውን በምርመራ ደርሼበታለሁ ብሏል።
የተባለው ፕሮግራምም በዛሬው ዕለት በአልጀዚራ እንደሚተላለፍ ተጠቅሷል። ስማ ዮናስ ኢቢኤስ ፕሬዝዳንት ኒክሰንን ታውቀዋለህ? 1964 ዓመተ ምህረት ያ ሁሉ ህዝብ ወዶና ፈቅዶ እንዳልመረጠው ምን አደረገ መሰለ? ወተርጌት የሚባል ህንፃ ላይ ማለት ነው 5 የሱን ሰላዮች ምናምን ልኮ ቤቱን በፋሪኛ በቃ አስገንጥሎት ማለት ነው። የዲሞክራቶችን የተለያዩ ሰነድ፣ የድምፅ መቅጃ፣ የተለያየ ነገር ቤታቸው ውስጥ እንዲቀመጥ እንደገና ዶክሜንታቸውን ኮፒ እንዲደረግ ምናምን አድርጎ አስበው። እንግዲህ መጀመሪያ ስልጣን ላይ ሲወጣ ማን ነበር መሰለ? በጣም ብዙ ሰው አክሴፕት ያደረገው ብዙ ሰው የተቀበለው ሰው ነበረ። ያን ማድረግ ምን እንዳስፈለገው እንጃ። ያው የወተርጌትን ቅሌት የማታውቁት ሰዎች የላችሁ። ያንን የሚያክል ቅሌት የአሜሪካንን ፕሬዝደንት የሚያህል ሰውዬ ከስልጣን ያወረዱት እንደዛ እያለቀሰ ከፓርላማ የወጣው የካሴቶችን ቅጂ አንጣ ሲባል አላመጣም ሲል የነበረው ሰውዬ በህዝብ ጫና እንዲያመጣ የተደረገው ከስልጣኑም እንዲባረር የተደረገው በጋዜጠኞች የስለላ በጋዜጠኞች የምርመራ ጥበብ ነው። ትልቅ ጥበብ ነው ጋዜጠኝነት። ለህዝብ ያደላል። ፈልጌ ነው ለህዝብ ያደላል። ሆድን ምናምን ነገር አይልም ጋዜጠኛ። በየጦርነቱ በየምኑ ይሞታል ጋዜጠኛ። ገባ? ይሄ ለሌ የፈለኩት የኒክሰንን ታሪክ እርግጠኛ ላይ ያታውቀውም። አንተ ምን ያደርግልሃል? ዝም ብለህ የሆነች መነሳነስህን አደረክ፣ ከኮሌጅ ወጣ፣ በቃ የሆነ ኢቢኤስ ገባ፣ ህሊናህን ትሸጣለህ አላችሁ። ሌሎቻችሁም ማለት የአንተ አይነት መሰል ሰዎች አሉ። ምን አለ መሰል ዓለም እንደ ዓለም ከሰባይነት አንግል ነው፣ ከሃይማኖት አንግል አይደለም። ከሰባይነት አንግል ዓለም እንደ ዓለም አንድ የተቃወመውን የ40 ሺህ ህፃናት ሞትን እሱን ስም ለማደስ አውሮፓና አሜሪካ ውስጥ አልቻለችም። ያቺ ሀገር አፍሪካ ውስጥ መጣች። አፍሪካ ውስጥም ብዙ ሀገራት ፈቃደኞች አሉ። ያንተ አይነት ሰው ግን ያንተ አይነት ሆዳሞች ግን ያሳዝናል። ማለት ምን እንዳለ ታውቃለህ። ግን ዘገባ ምናምን ብትሰራ ደግሞ ሞር ይገርመን ነበር። እና አልጀዚራ እና ቢቢሲ ምናምን ስለረገጡ ሳይሆን እንደዚህ አይነት ሰው መስለኝም ነበረ ኖርማሊ። እና ከህሊናሽ ጋር አባቢ ህሊና ይበልጣልሽ። ያው ሲኦልም ገነትም ያለው እዚህ ውስጥ ነው ብዬ ስለማመን ነው። መልካም ከሰዓት ይሆናላችሁ ጋይስ።
ፍልስጤም ምድር ላይ መቼም ድል አታገኙ። እመኑ፣ መቼም ሰላም አታገኙ። እመኑ፣ ስትዋረዱ የዓለም ህዝብ ሲጸየፋችሁ ስትፎክሩ ትኖራላችሁ እንጂ መቼም አይሳካላችሁም። ምክንያቱም ከሙስሊም በላይ ጀግና የለም። ከሙስሊም በላይ ላለበት ዓላማ ቀጥ ብሎ የሚጠብቅ የለም። ሺህ ዓመት ይቀጥላል እንጂ ጦርነቱ ማለት ነው። ይሄው 100 ዓመት ሆናችኋል። ፍልስጤም ሙሉ ለሙሉ መውረር አልቻላችሁም። ወራሪዎች ናችሁ እናንተ።